እሺ ፋሚሊዎች የቀጣይ ፕሮግራማችን ላይቭ ጎል እንዴት ማስተካከል እንዳለብን ነውና እቺ ነገር እንነካለን። ጫፍ ላይ ላይቭ ጎል አለች። ሪኮመንድ የሚያደርግልን እሱ ራሱ አንድ አለ። እሷን ሲት እናደርጋታለን። እስኪ ይሄኛውን እናደርጋታለን። አረምናት አይደለም ኤዲት አለች እዚህ ጋር ኤዲት እንደገና እንጨምራለን ማለት ነው። ኤዲት እንትለዋን አንድ እሱ አሁን ምን አመጣልን? ሀርት መቀየር ከፈለግን ነው አንድ ሀርት ብሎናል። አድ ሌላ ጭማሪ ከፈለግን ይሄው አድ እንነካታለን። አንድ ልብ እሱ ራሱ ሰጥቶናል። ሪኮመንድ አድርጓል። መቀየር እንችላለን ማለት ነው። ከዛ ሜምበር መሆኛ ምሳሌ አሁን ምሳሌ እቺኛዋን አበባ ኦኬ አልኳት። ይሄ ራሱ አንድ ነው ያለኝ። እኔ ደግሞ የፈለኩት ለመጻፍ ይኸው እዚህ ጋር ገባለሁ። ልክ አይደለም? 6 አልኩት። ኮንፈርም አደርገዋለሁ። አሁን ኮንፈርም አደርገዋለሁ። ከዛ ሁለት ሰጥቶኛል አለ። አሁንም ሌላ አድ 3 ምርጫ ነው የሚሰጠን። አድ አልኩት። አድ አልኳት። ከዛ ምን መጣ? እነኚህ ነገሮች መጡ። ከዛ ምን አስቀመጥኩ? እሺ ቲክታክ ሳይን አስቀመጥኩ። ምን አደረገ? ራሱ አንድ ነው ሪኮመንድ ያደርጋልኝ። እኔ እዚህ ጋር ገባለሁ የፈለኩት ለመጻፍ ማለት ነው። ለምሳሌ 6 ወይም 6 አልኩት ከፈለኩኝ በቃ 6 ኮንፈርም። ከዛ እቺኛው ሀርት አንድ አይደለም ያለኝ። ይሄኛው ለመቀነስ ወይም ለመጨመር ያው ስክሪፕቱ ነገር አለች። እሷን እንነካታለን። እቺ ነገር ማለት ነው ይመጣል እንደዚህ። ሪኮመንድ ያደረገው ራሱ አንድ ነው። በእኔ ምርጫ ምሳሌ አሁን 2 ላድርገው ብር እዚህ ጋር 2 አድርገዋለሁ ማለት ነው። ምሳሌ ያው 2 አደረኩት። ከዛ ኮንፈርም አደረኩት። ልክ እነኚህ ከመጡ በኋላ ያው 2 አደረኩት አለ። ከዛ ኮንፈርም እለዋለሁ እንዳለ በአጠቃላይ ማለት ነው። ኮንፈርም ከዛ አፕዴት የምትላለች አፕዴት አደስኩት ማለት ነው። እሱ አንድ አልነበረ ያመጣልኝ በ3 ነገር አመጣው። ከዛ እነኚህ ነገሮች ፒን ለማድረግ ምሳሌ ያው ፒን አደረኳት። እቺን ፒን አደረኳት ማለት ነው። ፒን ማድረግ ከዛ እንደዚህ ማስቀመጥ ማለት ነው። ፒን ማለት ኦኬ። አፍተር ዛት ኢንቫይት ለማድረግ ደግሞ ያው እቺ ገስት ሰው ማስገቢያውን እንነካለን አለ። እዚህ ጋር ገስት ሴንዲንግ ነው። እሺ ፍሬንዶች አሉ። ቪው ያየኝ ሰው ነው። ያው ፍሬንድ ውስጥ አሉ። አሁን እዛ ጋር ስንት ሰው አለ? 8 ሰው አለ አይደለም? እኔ አሁን ስንት ነፍ ሰው ለማምጣት ያው ኢንቫይት እነኚህ እንዳለ ላይቭ ላይ ያሉ ሰዎች ናቸው። ጋበዝኳቸው ማለት ነው። ያው ኢንቫይት 8 ሰው ነበር። አሁን ስንት ሰው ይሆናል? እስኪ ወይ ይቀንሳል ወይ ይጨምራል እናየዋለን። የምናየው ይሆናል ማለት ነው። ያው ስክሮል እያደረግን እንደዚህ ኢንቫይት እንዳለ እስከ መጨረሻው ድረስ ማጥፋት ነግሬያቸዋለሁ። ቅድም 8 ሰው ነበር። ያው እንደዚህ ያው እንዲመጡ ጋበዝኳቸው ማለት ነው። ያው ራሱ ኢንቫይት ሊሚት ይሰጣል። ለመጀመሪያ ጊዜ ጸጥ ነው የሚለክ።
ይኸው አረኳቸው እንዳለ ይኸው እየጨመረ ነው። ሰው እየጨመረ ይኸው እያያችሁት ነው። 12 ሆነ ከ8 ይኸው ይኸው 14 ሰው ነው። ይኸው ኢንቫይት ምንም እውቀት ሼር ማድረግ ምንም ከኔ ምንም የሚቀንሰው ነገር የለምና እንደዚህ ነው ልጃችን ሼር ብንደራረግ ቤተር ብዬ አምናለሁና ያው ኢንቫይት የፈለጋችሁትን ሰው ራሱ መርጣችሁ እዚህ ጋር ኢንቫይት ማድረግ ትችላላችሁ። ግን እኔ እንዳለ ነው ኢንቫይት ያደረኩት ዝም ብዬ ቀጥታ ሰው ቼክ ላድርግላችሁ ነው። መጨመር አለመጨመሩን አይታችሁ እንድታምኑ ከ8 ወደ 13 14 መጣ። ያው ኢንቫይት ያው ወደ 15 ሰው መጣ። ኢንቫይት አዲስ ለጀማሪዎች እንደዚህ አይነት ነገር ቪዲዮ መከታተል ያው መልቲገስት ዩዝ does not exist በቃ ጨርሰሃል አለኝ መሰለኝ ብቻ ያው ኢንቫይት እናደርጋለን ማለት ነው። ከዛ ያው ሰው ይጨምራል ማለት ነው። ይሄ ነው ፋሚሊ። አዲስ ነገር ካለ ማውራት ትችላላችሁ።